ይሄ የእናንተ የአላባዎች የባህል ልብስ ነው? አዎ። እስቲ ተነሽ፣ ይመቻል፣ ቀሚሱ ያምራል። ምንድነው የጎጃሚዎችን የፈረስ ግላስ ይመስላል፣ ወገቡ ላይ ያምራል። በእውነት በእውነት ተነሽ። ጎጃሚ አይደል የምታገቢው አሁን በቅርብ ቀን? እሺ ስልኬን እንዴት አድርገሽ? እሺ ተነሽ። እንዴት ነው የሚያምረው የቀሚስ ባካ። ወደ ኋላ ሂጂ እስኪ። ያምራል በጣም። ኦኬ እዚህ ጋር አላባዎችን የባህል ልብስ ነው። ከቻይና ሀገር ነው የመጣው? አላባ ነው የተሰራው። ይሄ ምን አረንጓዴ ቢጫ ቀይ አታረጓትም? እሷ ባንዲራዋን እሷ ወገቧ ላይ የተደረደረችው ነገር ምንድናት? እሷ ይደረጋል። ዶቃ ነው ዶቃ ነው እንዴ እሱ? እስኪ ከላይስ ያለው የፀጉርሽ ምንድን ነው? ዛጎል ነው? ቁልፍ ነው? ቁልፍ ነው። ይሄ አሁን የደቡብ ኢትዮጵያ ባህል ልብስ ነው እሱ? ይሄ ማዕከላዊ ኢትዮጵያ ነው። ወያኔዎች ወያኔና ሻዕቢያ ያመጣብን ትውልድ ተመልከቱ። አሁን ደግሞ አላባ፣ ይሄ ደግሞ የባህል ልብስ ብሎ ቁልፍ ደርድሮ መጣል። እንዲሁ አሁን ጎጃም የአማራ ሳጋባሽ ይሄን ሁሉ ኮተት አቃጥለን የአማራ ልብስ አልብሰን ቁጭ ነው ቀሚስ አስረግጬ ነው የምነግርሽ። ይህንን ኮተት ተሸክመን እኛ ጎጃሜ አማራ ምንም እኔን የማይጋባሽ አይመስለኝ። ገና በቅሎ ላይ ጭነን ስንወስድ ይሄንን ጠቅላላ በክብሪት ታቃጥለን የአማራ ሸማ ነው ቂጥሽን ገርፈን የምናልስልብስሽ። አስረግጬ ነው የምነግርሽ። የምን አባት ኮተት ነው ቁልፍ ምናምን ቁልፍ። አሁን እንዴት ሰው እዚህ ላይ አሁን የመቼ ነው በዚህ 30 ዓመት ውስጥ የተበበረከ የብሔር ብሔረሰቦች ልብስ ነው ማለት ነው። ወያኔ ስራን ይስጥ። ይኸውላችሁ አላባ ደግሞ ቁልፍ ደርድሮ መጣል። ጎጃም አዘናልቅም ማለት የለብኝ። ታምራለች ደግሞ ሽማውን እኮ የጎጃም አሁን የአማራ ልብስ ምናለብሳት አቤት ቁንጅናዋ ተመልከታት። እናቴዋ አቤት ሲሰራት ላን ያደረችች እኮ ድንቡልቃ ናት እኮ በእውነት ድንቡልቃ ናት እኮ። ችናውን የደንበጫ አረቄን እናጠጣታለን። እስልምናዋም ብዙም አይከለክልም። አቤት እናቴዋ ይችን የግብጡ አረቄ እያጠጣህ በቃ ወንድ ልጅ ዱቅ ታደርጋለች። ደግሞ እንደ ዘመነ ካሴ ፋኖ መሪ ነው ብሎ የዛሬ ዓመት ደግሞ ይመጣብናል እንጂ። ለማንኛውም ጎጃም ነው ማግባት ፈልገው ነው ያልቻለ ትስቃለች። ወያኔ ስራን ይስጥህ። ቁልፍ ደግሞ ጭንቅላት ላይ ያስደርድረው አዲስ የብሔር ልብስ ይዞብን መጣ። በጣም ያምራል። ግን ታምራለች። ይሁን እኔ ደፈቅጃለሁ። እኔ ጎጃም አዘን ነው እየተቃወምኩ ያለው እንጂ እንዲሁም ጎጃም አዘነ ብታረጓት ልብሷን። ግን አላባችን ትወዳለህ አንተ። ላይ ደግሞ የአላባ ቆሜ እንዴት እንደሚያምር ብትል እውነት ልክልህ። ቆሜ ምንድን ነው? ኮፍያው ነው። እኔ ልክልሃለሁ። በጣም ያምራል። አንተ ጎበዝ አለ አይደል? ከጎን የሆነ ሰው አስተያየቷ ሰው እንዳለ ነው የሚመስለኝ። ኧረ አንተ ስታሳፍረኝ ነው። ይመችሽ። የአላባ ቁሊቱ ልጅ ናት። በጣም ቆንጆ ናት። አማራ አድርጊያታለሁ። አማራ አድርጎ አላባን አስገብተነዋል። ኦሮሞች ቁርጣችሁ ነው። አላባ ቁሊቱ ይሄ ከምባታ ሀዲያ አማራ አድርገነዋል። ከጎንደር የሄዱ ናቸው። የድሮ አማራዎች ናቸው። ኦሮሞ አይደላችሁም እናንተ። የሰማሽ ነው ራቢያቲ። ኦሮሞ አይደላችሁ አማራ ናችሁ። ከጎንደር እኮ ሄዳችሁ ነው ድሮ። የዛሬ 600 ዓመት ነው ሄዳችሁ ወደዚያ ኢትዮጵያን ለማቅናት ሄዳችሁ እዚያው ቀራችሁ። ዘር አረጋችን አንድ ነው። አዎ ዘር አረጋችሁ አማራ ነው። እና አሁን ደግሞ ጊዜው የቢፒአር ነው፣ የቢዝነስ ፕሮሰሲንግ ኢንጂነሪንግ። በትንሽ የሰው ኃይል ማንን ነው የምትፈሪው? ወደ ጎን የምታይ። ስለዚህ ቢፒአር እየሰራ ነው። እኔ አሁን ወደ መሪነት ስመጣ ቢፒአር ሰርቼ አላባ የቆሊቶ ቁሊቶ ፒፑቶ የሚባሉ ብሔሮችን ከምባታ ሀዲያን በጠቅላላ ጠቅልዬ አማራ አድርጌ ትንሽ ማሳነስ ነው። በዛ እኮ አሁን ብሔር እኮ በዛ። ሲዳማዎችን ምናምን ደግሞ ወደ እንትን ሲዳማን ወደ ኦሮሞ ማስገባት ነው።
ሲዳማ ኦሮሞ አስገብቼዋለሁ። ይሄ አላባ ቆሊቶ ከምባታ ሀዲያ አማራ ነው። መልኩም አማራ ነው የሚመስል። ይሄው እስቲ ተመልከቷት። እጅሽን አንቺ አያትልስ የጎንደር ቆንጆ ናት እኮ። ድሮ እኮ 600 ዓመት እኮ በፊት ይሄዱ ናቸው። ብሔር ብሔረሰብ አስገብተናል ወደ አማራ። አማራ መሆን አትፈልጊም? እንዴ ትልቅ እኮ ብሔር ነው አማራ እኮ። ዝም ብሎ አልሰለጠን ብሎ ነው እንጂ ትልቅ እኮ ብሔር ነው። ድሮ እኮ አንገጥቅጦ ኢትዮጵያን እኮ ቂጡን እየገረፈ የገዛ ብሔር ነው። አሁን ተዋርዶ ነው። ኦሮሞ ቀምቶት ነው ስልጣኑ። እና እንደውም ከአንቺ የሚወለደው ይመስለኛል ሳልሳዊ ቴዎድሮስ የሚሆነው በእውነት ዘመነ ካሴ ሞከር አልሆነም። እስክንድር ነጋ ከአንቺ የሚወለደው ይመስለኛል ሳልሳዊ ቴዎድሮስ የሚባለው የሚመጣ በእውነት ካላባ ቁሊቶ የሚነሳ ይመስለኛል በህልሜ። ሙታይ አላቦች በጣም ነው የሚወዱ የሚያከብሩ። ለምን አንተ አላባ አትሆንም? እኔም አላባ ነኝ። ድሮስ አላባ አይደለሁ እኔ እኮ አላባ ቁሊቶ ነኝ። ቁሊቶ እኮ ነኝ እኔ። በጣም ወዳቸዋለሁ ብለሃል። እኔ ቅድመ አያቶች እኮ ነው ሄዱ። የዛሬ 600 ዓመት 8ኛ ትውልድ ሄደው ነው እዚያ ያለሙት ያን ሀገር። እና እኔ ራሴ ቁሊቶ ነኝ አላባም ነኝ። አሁን ይኸውልህ ከምባታ፣ ሀዲያ፣ ወላይታ፣ ቁሊቶ፣ ግንብቹ እነዚህ አማራ ናቸው። አማራ ነን። አማራ ሆነናል። ኦሮሞውን አሁን ነገ ተቃውሞ እንደሚነሳ እርግጠኛ ነኝ። በቃ አላባ ሀዲያ ወሰዱት አማራዎች ይባላል። በቃ ባልሽ ደግሞ ተዘጋጅቶልሻል። ሙጣይ አላባ ነኝ ስላልክ ማንም አይቆጣም። ደስ ነው የሚላቸው። አላቦች በጣም ነው የሚወዱ እኮ አንተ። ለምን ይቃወማል? እኔ እኮ ቁሊቶ ራሱ ቁሊቶ ነኝ። ቀልጃለሽ እንደ አላባ ነኝ እኮ ነኝ። መልካችን ራሱ ይመሳሰላል። አዎ አፍታታም እንደ አፍንጫ ቀጥ ያለ እኮ ነው። የፀጉሬን አታውም እንዴ? ፀጉሬ ራሱ አቶቼ ምናምን ቁሊቶ ነኝ እኔ። ኮፍያውን ልክልሃለሁ። በጣም አስመሰክራለሁ። ኮፍያው አላኪልኝ። አላባ ቁሊቶ፣ ከምባታ፣ ሀዲያ አማራ መሆኑን እናረጋግጣለን። ኦሮሞም እነ ሲዳማን ምናምን የያዝ እነ ሲዳማን የያዙ ኦሮሞዎች፣ እኛ ደግሞ እና አላባን፣ ቁሊቶን፣ ከምባታን፣ ሀዲያን ይዘን ይሄ ጌታቸው ረዳን ተከታይ ትግሬ ይዘን እኛ አማራንን ሰሜነኛ ህዝቦች ነን፣ አገር መስራች ነን። ይሄው ያትች ቆንጆ አሁን ጎጃሜ ላጋባት ፓናቴዋ ደግሞ ባላንቴ ናችሁ ተብሏል። እናንተም በጣም የገረመኝ ያ ነው። እንዴት ዘራቸው አማራ መሆኑ የታወቀው ከጎጃሜ የተወሰነው ሰው መሄዱ የታወቀውና ጎንደሬ ባላንቴና ናቸው ተባለ። አላባ ቁሊቶች በጣም ነው የገረመኝ። በጥናት ነው የደረስኩበት። መጽሐፉን እኮ አነበብኩት። የአላባ ታሪኩን አነበብሽው አይደል? ሴቶች አይናፋሮች ይላል። ባላንቴናዎች ጡታቸው ጉች ያለ፣ ፀጉራቸው ዞማ፣ አፍንጫቸው ቀጥ ያለ፣ ቆዳቸው የነጮችን ፋርሳውያን ይመስላል ይላል። አላባ ቁሊቶ ክፈትና እንጨፍር አንድ ላይ። አንተ አላባ አይደለም? ምን ልክፈት? አላብኛ አትፍራ። አላባ ኦኬ። አላባ ሙዚቃ ይከፈት። የኛ የጥንት ዘፈናችን ነው። አንተ አሁን እኔ አላባ ነኝ በል ይስሙ። አላባ ነኝ፣ ቁሊቶም ነኝ፣ ሀዲያ ነኝ፣ ከምባታ ነኝ፣ አማራ ነኝ እና የአጋዚ የትግሬ አጋዚም ነኝ እኔ። በቃ ኦሮሞ እንትንን ይጠቅልል፣ ኦሮሞ ጋምቤላን ይጠቅልል። ይቺ ድሮ የከብት መጋጫ ነች እንትኗ ራሱ ጋምቤላ ማለት የናባገዳ የሳር መኖ ናቸው ስለሆነች ሰጥቻለሁ። ጋምቤላን ይውሰዱ። እኛ ደግሞ እነዚህ አገዎችን፣ አገውም የኛ ነው። አገውም ጠቅልለነዋል። ቆየ አገዋ 400 ዓመት ሆነ ከወሰር ነው። አሁን አገው አማራ ነው። ቁሊቶ አላባ ሰሞኑን ነው የገባው፣ ሰምተሻል። 4 ቀኑ ነው። ዛሬ ደግሞ በቢኒዲያ ላይ ወስነናል። ከምባታና ሀዲያ 5 ዓመት ሆኖታል ከገባ ወደ አማራ። ሞጣ አላባ ነው ስር መሰረቱ። አላባ ነው ስር መሰረታችን አላባ ነን። አሁን ኦሮሞዎች ጋምቤላን ይውሰዱ፣ ሲዳማን ሰጥቻቸዋል። እኔ ሞጣ ነው ሲጀዋለሁ።